ሰላም እንዴት ናችሁ? እግዚአብሔር ይመስገን። ይሄኛው ቪዲዮ አይ ቲንክ ለሁለተኛ ጊዜ የተዘጋጀ ቪዲዮ ነው። ይህም ቪዲዮ ሲዘጋጅ ኦቨርኦል ኢስኩል ማኔጅመንት ሲስተምስ ኢስኩል ሲባል ኤሌክትሮኒክስ ቤዝድ ሆኖ የሚሰራውን በአይፒአርኤስ ወይም በዲኤንኤስ እንደመሆኑ አንጻር መረጃዎች ወይም የመረጃ ፍሎ ስርዓቱ ከታችኛው ሄራርኪ እስከ ላይኛው ሄራርኪ በተዘረጋለት ዌብ መሰረት ወይም ኤችቲቲፒ በሚባለው ሪኳስት መሰረት ሁሉም የሚያየው ይሆናል ማለት ነው። ምክንያቱም ስራችን both in private and in public ስለሚሆን ማለት ነው። ስለዚህ እኛ ምንም ምንሰራ የላይኛው ሱፐር አድሚን የሚሰሩ ስራዎችን መከታተል ይችላል ማለት ነው። depending on their username and password ማለት ነው። ስለዚህ ይሄኛው ቪዲዮ ስናዘጋጅ ያው ድጋፍና ክትል ያደረግን መሆኑ እንደምታውቁት ሁላችሁም፣ ነገር ግን አንዳንድ ስቲል ነው ያልተሰሩ ስራዎች በመኖራቸው ምክንያት ይህንን ቪዲዮ እንደ መረጃና ቴክኖሎጂ ቡድን ልናዘጋጅ ተገደናል ማለት ነው። አንደኛው እንደምታዩት how to assign teachers and placement ነው። መምህራኖች ከተመዘገቡ በኋላ በዲፓርትመንት እና በግሬድ ሌቭል አሳይን መደረግ ይጠበቅባቸዋል። እሱ ብቻ በቂ አይደለም። መምህር አሳይን ከተደረገ በኋላ በየሴክሽኑ የግድ ፕሌስመንት ወይም ምደባ ያስፈልገዋል ማለት ነው። ስለዚህ ፕሌስመንት በምናደርግበት ጊዜ አንደኛ ሁለት ፕሮሲጀር እንከተል እንችላለን። ቦዝ ማኑዋሊ ኤንድ አውቶማቲካሊ ፕሌስመንት መስጠት እንችላለን ማለት ነው። ሁለተኛ ላይ ደግሞ how to create semester for lesson plans ነው። ያው lesson plan የሚያዘጋጁት መምህራኖች ናቸው በመሰረቱ። ነገር ግን ሴሚስተሩ ክሬት ካልተደረገ lesson planaቸውን መምህራኖች lesson plan ሊሰሩ አይችሉም ማለት ነው። ስለዚህ how to create and መምህራኖች ደግሞ በራሳቸው ዩዘር ኔም እና ፓስዋርድ ገብተው lesson plan እንዴት ያዘጋጃሉ የሚለውን ቶፒክ እናያለን ማለት ነው። ሶስተኛ ስቱደንት ትራንስፈር ነው። ይሄ ስቱደንት ትራንስፈር በአሁኑ ማስ ትራንስፈር የሚል ሲምስ ሞጁል ላይ ማስ ትራንስፈር ብሎ የመጣ ነው። ማስ ሲባል በብዛት ይመስላል፣ እዛ ላይ ኮንሰፕቱ ስንረዳው ግን አይደለም። ማስ ትራንስፈር ሲባል ለምሳሌ ከክፍለ ከተማ ከትምህርት ቤት እንዴት ትራንስፈር እናደርጋለን ኢንስቴድ ኦፍ ሪጀክት ትራንስፈር ማድረግ የሚለውን እናያለን ማለት ነው። አራተኛ how to get username and password እንደምታውቁት ብዙዎቻችሁ መምህራኖች በሚመዘገቡበት ሰዓት አይደለም መምህራኖች አስተዳዳሪዎች በሚመዘገቡበት ሰዓት ኤስኤምኤስ በስልካቸው አልገባላችሁም። ኤስኤምኤስ ቢገባ ኖሮ ዩዘር እና ፓስወርድ ያገኙ ነበር፣ አላገኙም። እንዴት ነው መምህራኖች ወይም አስተዳዳሪዎች በሲስተሙ የተመዘገበ ማንኛውም የትምህርት ቤት ማህበረሰብ ፓስወርድ እና ዩዘር ማግኘት የሚችለው? ኢቭን አላስገባቸው ካለ ዩዘርኔም ተጠቅመን ፓስወርዱን ፐርጎስ እና ኦቲፒ እንዴት ማግኘት ይችላል በአድሚን ሳይድ የሚለውን ቶፒክ እናያለን። አምስተኛ ላይ how to make lesson plans and review lesson plan መምህራኖች ካዘጋጁ በኋላ አድሚኑ ወይም መማር ማስተማር ሊሆን ይችላል እንዴት ነው ያላስገባ ብሎ በሴክሽን በሳብጀክት በግሬድ ሌቭል ሪቪው ሊያደርግ የሚችለው የሚለውን እናያለን። ሶስተኛ lesson plan ወይም ሶስተኛ ቪዲዮ የሚሰራው ስኩል ፖርታል ነው። ስኩል ፖርታል ማለት ላንዲንግ ፔጅ ላይ ወይም ሎጊን ብለን ከመግባታችን በፊት የምናየው ማንኛውም ሆም አባውት አስ ኮንታክት አስ ሳምቲንግ የምንላቸው ስለትምህርት ቤቱ ሙሉ የኢንተርኔት አገልግሎቶች የምናይበት ስኩል ፖርታል ብለን እናያለን ማለት ነው። ስለዚህ ቀጥታ ወደ ቪዲዮአችን እንገባለን። ለዚህኛው ቪዲዮ ለማዘጋጃ ብዬ የተጠቀምኩት በጣም ይቅርታ ይደረግልኝ የቦሌ ኮሚኒቲ ትምህርት ቤት ነው ማለት ነው። እንደገባን ያው ሙሉ ስራዎቻችን የምንሰራው የሲምስ ሞጁል ላይ ይሆናል ማለት ነው። ኢስኩል 6 ሞጁሎች አሉት። ከ6ቱ ሞጁሎች መካከል ሲምስ ሞጁል ነው ወይም ስኩል ኢንፎርሜሽን ማኔጅመንት ሲስተም የሚባለው ማለት ነው። ስለዚህ አንደኛ ላይ ምንድነው ያየነው how to assign teachers and placement የሚለው ነው። መጀመሪያ መምህራን ተመዝግበው አልተመዘገቡም የሚለውን ለማየት ቲቸር ላይ እንገባለን። እንደምታዩቸው እነዚህ የተመዘገቡ መምህራኖች ናቸው። አንደኛ በስማቸው ሰርች ማድረግ እንችላለን፣ በግሬድ ሌቭላቸው ሰርች ማድረግ እንችላለን፣ በሴክሽናቸው ሰርች ማድረግ እንችላለን። ግን ቢፎር ዛት ለምሳሌ ግሬድ 9 ከሆነ የመምህር የሚመደበው
በሴክሽን ከሆነ መጀመሪያ ቲቸር ፕሌስመንቱ ወይም አሳይን መደረግ ይጠበቅባቸዋል ማለት ነው። ስለዚህ አካዳሚክስ ውስጥ ገብተን አሳይን ቲቸር የሚል አለ። እንደ አጋጣሚ ሆኖ ቦሌ ኮሚኒቲ ሙሉ በምታዩት ደረጃ ቲቸር ፕሌስመንቱን ሰርተዋል ማለት ነው። እኛዋን ሻው ልበላትና 100% በመቶ ላድርገው። ይህን ስክሮል ዳውን ባድርገን ብናየው ይኸው ኖት አሳይን የተደረጉ መምህራኖች አሉ ስቲል ነው። 12ኛ ክፍል ሶሻል እና ናቹራል ላይ ኖት አሳይን የተደረጉ መምህራኖች አሉ። ስለዚህ አሳይን ለማድረግ አድ አሳይን እንለዋለን። ፕሮግራሙ ሬጉላር ወይም ናይት ሬጉላር መረጥንለት። 12ኛ ክፍል ሶሻል ያልተመደቡ ስላሉ ኖት አሳይን ስለተደረጉ ነው። ሂስትሪ ብለን ብንመርጥ ለአንድ ሳብጀክት አንድ መምህር። ቲቸር አንድ መምህር ልምረጥና መጀመሪያ ጨርሻ ላይ አጠፋዋለሁ። ስለዚህ 12ኛ ሶሻል ላይ 4 ሴክሽኖች አሉ ይለኛል አውቶማቲካሊ። አሳይን ዮብሳንን ነው አሳይን ያደረኩት። አሳይን ልበለው። እዚህ ጋር እንደምታዩት መጀመሪያ ላይ ዮብሳ አሳይን ተደርጓል። እዚህ ጋር መተን እንዳስፈላጊው ድሌት እንዳስፈላጊነቱ ኤዲት ማድረግ እንችላለን ማለት ነው። ኤዲት ማድረግ እንችላለን። ስለዚህ ሙሉ መምህራኖችን በየሳብጀክት ሌቭላቸው ለምሳሌ ሂስትሪ ላይ 10 መምህር ቢኖር ሂስትሪ ላይ ሙሉ አሳይን እናደርጋቸዋለን። ስታተሱ ግን የምታዩት ስቲል ነው ሴክሽን ኔሙ ኖት አሳይን ነው። ምን ማለት ነው? ይሄ ፕሌስመንት ስላልተሰጣቸው ድረስ ኖት አሳይን በሚለው ስርዓት ላይ ይቀመጣል። ሁለተኛው ኮንሰፕታችን እሱን ስለሚያወራ ማለት ነው። እዚህ ጋር ብንመጣ ፕሌስመንት ስሩ ይለናል። ስለዚህ ፕሌስመንት መስራት ይጠበቅብናል። አሁንም አካዳሚክስ ላይ እንመጣና ቲቸር ፕሌስመንት ይላል። እዚህ ጋር ሁለት ኮንሰፕቶች አሉ፣ ማኑዋሊ እና አውቶማቲካሊ። ማኑዋሊ ማለት ይሄ መምህር ለምሳሌ ግሬድ 9 ግሬድ 10 11 12 ላይ 1 2 3 ቢያስተምር 1 2 3 ብለን ባለበት እንዲቀጥል ለማድረግ ማኑዋሊ እንጠቀማለን። ከዛ ውጭ አይ በሲስተሙ ይቀጥል ከተባለ ደግሞ አውቶማቲካሊ ጀነሬት እንዲያደርግልን እናዘዋለን። ፎር ዘ ታይም ቢንግ እኛ ማኑዋሊ አሳይን እናድርገው። ሬጉላር ግሬድ 12 ሶሻል ነው። ቲቸር ዮብሳም እያለው ሳብጀክት ሂስትሪ ሴክሽን 7 በሳምፕል ነው አጠፋለሁ። እኔ ማሳያ ነው ለነገርኳችሁ። አሳይን እለዋለሁ ማለት ነው። ስለዚህ ዮብሳንን ይኸው እንደምታዩት ሂስትሪ ላይ መደበልን ማለት ነው። ስለዚህ አሳይን እናደርጋለን። መጀመሪያ አሳይን ከተደረገ በኋላ ቲቸር ፕሌስመንት እንሰራለን። ቲቸር ፕሌስመንቱን ከሰራን በኋላ ሙሉ መምህራን በየግሬድ ሌቭሉ በየሴክሽኑ ከተመደቡ በኋላ የግድ ሆምሩም ቲቸር ይመደባል። ሆምሩም ቲቸሩን ደግሞ ለመምረጥ አሁንም አካዳሚክስ ላይ እንገባና ክላስሩም ማኔጅመንት ሆምሩም ቲቸር እናደርጋለን ማለት ነው። አድ ሆምሩም ቲቸር ግሬድ 12 ሶሻል ሴክሽን 7 ዮብሳም ብለን አሳይን እናደርገዋለን ማለት ነው። አሳይን እናደርጋለን። ስለዚህ ይሄ መምህር ሆምሩም ቲቸር ሆነ ማለት ተማሪዎችን ሴክሽን 7 ላይ ገብቶ ሆምሩም ቲቸር መሆን ይችላል። ከሆነ በኋላ ክላስሩም ሞኒተር መምረጥ ይችላል። ስለዚህ እንደነገርኳችሁ እኔ ለማሳያ ያደረኩት አሁን አጠፋለሁ ማለት ነው። ከሆምሩም ቲቸር አጠፋሁት። ኮኔክሽን ነው። አሁንም አሳይን አድርጌዋለሁ፣ አጠፋዋለሁ። አሳይን ካደረኩበት ቦታ ላይ
ያው የውሳን ክሬት አደረኩትን አጠፋለሁ ማለት ነው። አጠፋሁት። ስለዚህ ሁለተኛው ቶፒካችን ምንድነው የሚሆነው? how to create semester for lesson plan። በግድ እንዲያዘጋጅ እንደነገርኳችሁ ሴሚስተር ክሬት መደረግ አለበት ማለት ነው። ስለዚህ አሁን እዚህ ሞጁል ላይ ስክሮል ዳውን አድርገናት መጀመሪያ ሴቲንጓን እናስተካክላታለን። ሴቲንግ እንገባለን። ከዛ ሴሚስተር የሚል አለ። ስለዚህ ምንም አይነት ሴሚስተር ክሬት አልተደረገም። አድ ሴሚስተር እንላለን። ፕሮግራም ሬጉላር ሰከንዳሪ ስኩል ነው። ኦልሬዲ ሰከንዳሪ በአውቶማቲካሊ ያደርግልናል። ሴሚስተር ኔም ፈርስት እንላለን። ሴሚስተር ስታርት ዴት በእኛ ነው የምንመርጠው ከመስከረም 3 ከመስከረም 6 እስከ ጥር 23 ጥር 23 አይዲንግ ከጥር 23 ብሌ አሳይን አደርጋለሁ። ከዛ አርት ሴሚስተር እለዋለሁ ማለት ነው። ስለዚህ ፈርስት ሴሚስተር ክሬት አደረግን። ሁለተኛ ደግሞ ሰከንድ ሴሚስተር፣ አሁን ያለንበት ሰከንድ ሴሚስተር ስለሆነ ሰከንድ ልበለው። ዴቱ ከየካቲት 3 እስከ ሰኔ 30 ድረስ ያለውን ይይዛል ማለት ነው። ሰኔ 30 በዚህ መሰረት አርት ሴሚስተራችን ክሬት እናደርጋለን ማለት ነው። እሱን ክሬት ካደረግን በኋላ በዚህ ብቻ የሚመጣ አይደለም። አካዳሚክስ ላይ ገብተን አሁንም አሳይን ሴሚስተር ይላል። አሳይን ሴሚስተር እንመጣለን። አሳይን ሴሚስተር ሬጉላር ግሬድ 9 ለማልቲ ሴሌክቲቭ ቢሆን ተመራጭ ነበር። ፉል ታይም ግን እየሰራ ያለው ለየግሬድ ሌቭል ነው ማለት ነው። ሴክሽን 1 ሴክሽን ሙሉ ይሄኛውንም ዲቴክት ማድረግ ነበረበት። እንደ ሪኮመንዴሽን ለሚመለከተው አካልኛ ፊድባክ ሰጥተናል። ግን ለማሳያ ያክል እናንተው በዚህ ልክ መስራት ይጠበቅባችኋል ማለት ነው። ስለዚህ በዚህ መሰረት ሙሉ ሴክሽኖችን እናስገባቸዋለን ማለት ነው። ዲግሪና የሙሉ ሴክሽኖችን ማለት ነው። ስክሮል ዳውን እያደረግናት ዳውን አሮ አንድ ክሊክ ካደረግን በኋላ ዳውን አሮ ኪቦርዳችን ላይ ስለዚህ ሙሉ በዚህ መሰረት ፈርስቱን እኛውን ያለንበት ሰከንድ ሴሚስተር ብለን አሳይን እናደርጋለን ማለት ነው። ክፍል ሙሉ በዚህ መንገድ አሳይን ተደርጓል ሴሚስተራችን። ስለዚህ ሴሚስተር ክሊክ ካደረግን በኋላ የት እንሄዳለን? በመምህሩ ነው የምንሄደው። መምህሩ ለሰን ፕላን ማዘጋጀት ይችላል። ቢፎር ዛት ግን ሶስተኛ ላይ እንደምታዩት ስቱደንት ትራንስፈር ነው። ስቱደንት ትራንስፈር ሲደረግ አንደኛ ከክፍለ ከተማ ከትምህርት ቤት ትራንስፈር ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ማስ ትራንስፈር እንገባለን። አሁንም ማስ ትራንስፈር እንመርጣለን። then apply for transfer እነዚህ የምታዩቸው 19ኛ ክፍል 11ኛ ክፍል 12ኛ ክፍል ትራንስፈር የተደረጉ ናቸው። ግሬድ 9 እንመርጣለን። ፕሮሞሽን እንደ ሁኔታው እዚጋ ሴክሽን 2 ከሆነ ተማሪው ለምሳሌ ይሄ ተማሪ ሊሆን ይችላል። ሳብሲቲ አዲስ ከተማን በመርጥለት ለምሳሌ ያክል ዳሄ ትምህርት ቤት ከክፍለ ከተማ ነው ከትምህርት ቤት ትራንስፈር ማድረግ ተቸግሮ ነበር። አሁን ግን ባየሁት መሰረት ከክፍለ ከተማ ነው ከትምህርት ቤት እንደሚሰራ ማሳየት ይችላል። ነው ቦሌ ስኩል ነው። እነዚህ ሙሉ የሰከንዳሪ ስኩል ትምህርት ቤቶች
በቦሌ ስር ያሉ አጠቃላይ 8ቱ ሃይስኩሎች ይመጣሉ ማለት ነው። ፕራይመሪ በተመሳሳይ። ስለዚህ ይሄን እመርጣለሁ። ትራንስፈር ስናደርግ ሪዝን በምን አስቻይ ሁኔታ ነው ትራንስፈር የምትደረገው ምክንያቱም ምንድነው የሚለው እንጽፋለን ማለት ነው። በዚህ መሰረት ትራንስፈር ማድረግ እንችላለን ማለት ነው። ትራንስፈር ማድረግ አስፈላጊ አይደለም። አሁን ካንስል አደረኩት። ቀጣይ የምናየው how to get ወደ lesson plan ከመግባታችን በፊት how to get username and password የሚለውን እናያለን ማለት ነው። ስለዚህ የመምህራኖች ማንኛውም በዚህ ስኩል ሲስተም ላይ ወይም በዚህ ፖርታል ላይ የተመዘገቡ ማህበረሰቦች ወይም ባለድርሻ አካላቶች ፓስወርድ እና ዩዘርኔም ያስፈልጋቸዋል ሲስተሙን አክሰስ ለማድረግ። ስለዚህ ካላገኙ እንዴት መስጠት እንችላለን የሚለውን እንዴ እዚህ ጋር እንደምታዩት በራይት በኩል አድሚኒስትሬሽን ምትላለች። አድሚኒስትሬሽን እመርጣለሁ። ከዛ ኖቲፊኬሽን ዘን ሲስተም ኖቲፊኬሽን ከዛ በስልካቸው ሰርች እናደርጋለን ማለት ነው። መስጠት የፈለግነው የመምህር ስልክ ሊሆን ይችላል። በዚህኛው ያመጣልን ምክንያቱም ሲስተም አንደርስታንድ ወይም ዲቴክት የሚያደርገው በ9 ስለሆነ 0 እናጠፋለን። በ251 አይቀበልም፣ በ9 ብቻ ይቀበልናል ማለት ነው። ስለዚህ እቺኛዋን በስልክ ሰርች እናደርግና ዩዘርኔም እና ፓስወርዱን እንዴት እንደምናገኝ ማየት እንችላለን። ስለዚህ የዚህኛው መምህር ስልክ እንደምታዩት እዚህ ጋር ዩዘርኔም ይልና እዚህ ጋር አስቀምጦልናል፣ ፓስወርዱ ይልና ደግሞ እዚህ ጋር አስቀምጦልናል። ስለዚህ በዚህ መሰረት ለመምህሩ ወይም ለአሁን መፍትሄ የሚሆነው እያንዳንዱ መምህር በስልክ ሰርች እያደረጋችሁ በካሜራ ስካን ወይም ካፕቸር እያደረገ የሚወስድበትን አጋጣሚ እንድትፈጥሩ በዚህ ልክ ለማሳሰብ እወዳለሁ። ነገር ግን በዚህ በተሰጠው ዩዘርኔም እና ፓስወርድ ካላስገባው ምን ማድረግ እንችላለን የሚለውን እንይ። ይሄን ዩዘርኔም እና ፓስወርድ ይዘናል። ቀጥታ በዚህ እንግባ። ይሄው እንደምታዩት ኢሜይሉ ይሄኛው ነው፣ ሎጊን ብያለሁ። ፓስወርዱ ግን እያስገባኝ አይደለም። ስለዚህ የግድ ምን ይጠበቅብናል? ፎርጎት ማለት ይጠበቅብናል። ፎርጎት ልበለው። ምን ይልካል? ኦቲፒ ይልካል። ኦቲፒ የሚልከው በስልካችን አይደለም፣ በዚህኛው ኢሜይል ወይም ሲስተሙን አክሰስ የሚያደርጉበት ኢሜይል ነው። ይሄን ኢሜይል የምናገኘው የት ነው? አሁንም አድሚኒስትሬሽን ላይ ይሆናል። ላይቱ ቼክ ኢት ኖቲፊኬሽን ንግባ። ኤስኤምኤስ ኖቲፊኬሽን አንደኛ ላይ ኦልሬዲ ፎርጎትድ ፓስወርድ ብሎ ያመጣልናል። ያው ፎርጎትድ ፓስወርድ ብሎ ያመጣልን ይሁን በለው። ስለዚህ ኦቲፒያችን እንወስድ። ምክንያቱም እዚህ ላይ ደስተን የሚለው ምንድነው? how to get OTP on admin side ነው ያለው። በአድሚን ሳይድ ነው የሚገባው ወይም ኦቲፒ የሚገባው በአድሚን ሳይድ ነው። ስለዚህ ኦቲፒያችን 474883 4783 ይሄኛው ስናስገባ አዲስ ዩዘርኔም እና ፓስወርድ እንድናስገባ ይጠይቀናል ማለት ነው። ስለዚህ ምን ልበለው? እኔ አድሚን ልበለው። 2017 አድሚን 17 ሪሴት ልበለው። ነው ሳይን ልበለው። ኔክስት ፓስወርድ እንደምታዩት በዚህ ነው አስገባኝም።
አድሚን ነው። ፓስወርድ ጽፉት። ፓስወርድ ለማየት እችኛዋን ይኸው ምልክቷን የአይኗ ምልክት አንድ ክሊክ በማድረግ ማየት ትችላላችሁ ማለት ነው። ኮንቲኒው። አሁን እየገባ ያለው በቲቸር ሳይት ነው። ከአድሚን ወጥቼ በቲቸር ሳይት ምን ለማድረግ አንደኛ ለሰም ለማዘጋጀት፣ ሁለተኛ ሆም ቲቸር ከሆንኩ አቴንዳንሱን ለመጥራት ባይዘው ሁሉም መምህራኖች አቴንዳንስ የመያዝ ግዴታ ይኖርባቸዋል ስለማስብ አለው ለሁሉም። ስለዚህ ሌሰን ፕላን እመጣለሁ እዚህ ጋር ሌሰን ፕላን አድ ሌሰን ፕላን እለዋለሁ። ቢፎር ዛት ሶሪ ያስገባናቸው ሌሰን ፕላኖች በግሬድ ሌቭል፣ በሳብጀክት ሌቭል፣ በሴሚስተር፣ በወር ማየት እንችላለን። ፊልተሪንግ ሜካኒዝም ነው ወይም ሪፖርታችን የምናይበት ማለት ነው። ስላልተመደበች ነው። ካልተመደበች የግድ አያመጣልንም። ስለዚህ ምን ሄደን ማለት ነው በአድሚን ሌቭል ሄደን እናስተካክላለን ማለት ነው። የኛውን ምስ ላይ ሊሄድና አካዳሚክስ አሳይን ቲቸር ቲቸር ፕሌስመንት ሪፕሌስመንት አሳይን ቲቸር እናደርጋለን። አሳይን ቲቸር ሪፕሌስመንት ላይ ካልተመደበች አሳይን ቲቸር ይላል። አድ ፕሮግራም ሬጉላር ግሬድ 9 ሳብጀክት ፕሮፌሽናል ይላል። በዚህ መሰረት አሳይን እናደርጋለን። ይሄም ብቻ አይደለም፣ ፕሌስመንት እንሰራለን ብያለሁ። አሳይን ካደረግን በኋላ ስታተሱ እንደምትለው እዚህ ጋር ኖት አሳይን ነው። ኖት አሳይን ሆነ ማለት ፕሌስመንት ስሩለት ማለት ነው። ዳይሬክትሊ ፕሌስመንት እንገባና አካዳሚክስ ገብተን ማኑዋሊ ነው እንሰራው። ባለችበት እንድትቀጥል ሬጉላር ግሬድ 9 ቲቸር ሳብጀክት የመረጥ ነው። የፊ ለምሳሌ ቴን ብናረጋት አሳይን እናድርግና መጨረሻ ላይ እናጠፋታለን። አሁን ምንድነው በቲቸር ሳይድ መስራት እንድንችል ነው ይሄን እየሰራሁ ያለሁት። ቅድም አያመጣም ነበር፣ አሁን ግዴታ ማምጣት አለበት። ይሄው ግሬድ 9 ሳብጀክት አይቲ ሴሚስተር ቅድም ያደረገው ፈርስት እና ሰከንድ ብለን ያየ ነው። ፈርስት ወይም ሰከንድ መንስ ኦልሞስት መጋቢት ነምበር ኦፍ ፔሪድ ኢን ኤ ይር 34 ብንል አወር ኢን ዊክ 3። እዚህ ጋር አፕሎድ የምናደርጉት የሚደረገው ማንዳተሪ ፊልድ ኦፍ ኢንፎርሜሽን ነው ፎር ዘ ታይም ቢንግ። ለቀጣይ ግን ኦፕሽናል ይሆናል። ለአሁኑ ግን የግድ ማኑዋላይዝ በእንትን ለሰን ፕላናችን ወይም አኑዋል ፕላናችን አፕሎድ እናደርጋለን። አፕሎድ ማድረግ እንችላለን። ፈርስት ዊክ እዚህ ጋር ጀምሮ ዩኒት እንጽፋለን። ከጻፍን በኋላ ፔጅ
ቴክስት አይቀበልም በናምበር መሆን ስላለበት ዘን ሪሌሽናል ዩኒት መሰረት ጨርስና ሁለተኛውን ሳምንት ማቀድ ከፈለግን አድ እንለዋለን። አሁን ግን እኛ የምንፈልገው የፈርስት ነው ፊኒሽ እንላለን ማለት ነው። ስለዚህ የመምህር ፊኒሽ ያደረገ ወይም ላከለት ያው በዚህ መሰረት ማስተካከያ ቪው ማለት ይችላል። አንለስ ደግሞ ሌሰን ፕላን ሪፖርት ነው አክቲቭ አይደለችም። ሌሰን ፕላን በሚለው ማየት ይችላል። ቪው ብሎ የሰራውን ስራ ማየት ይችላል። በአድሚን እንይና ይሄ መምህር ሌሰን ፕላን ሳብሚት አድርጓል አላደረግም የሚለውን እንይ። ሌሰን ፕላን እንግባ በአድሚን በኩል ይኸው በዚህ መልኩ ማየት ይችላል ማለት ነው። አፕሎድ የተደረገውን ፋይል በዚህ መንገድ ማየት ይችላል አድሚኑ ማለት ነው። አኑዋል ፕላኑ ወይም ቲቺንግ ኤዱን በዚህ መንገድ ቪው ብሎ ማየት ይችላል ማለት ነው። ስለዚህ በዚህ መንገድ የተሰሩ ስራዎችን ያየ ሪቪው ማድረግ ይችላል ማለት ነው። ቀጣይ ምናልባት የምናየው ምንድነው ሃው ቱ ሜክ ሌሰን ፕላን ኦን አድሚን ሳይድ አይተናል። ስለዚህ የነበረን ቆይታ በዚህ ተጠናቋል ማለት ነው። ቀጣይ ሶስተኛ ቪዲዮ የምሰራው ምንድነው ስኩል ፖርታል የሚለው ነው። ስኩል ፖርታል እንደነገርኳችሁ የትምህርት ቤቱን ሙሉ ገጽታውን የሚያሳይ ላንዲንግ ፔጅ ወይም ሆም ፔጅ ስለ ትምህርት ቤቱ አባውታስ፣ ስለ ትምህርት ቤቱ ኮንታክታስ፣ ትምህርት ቤቱን የሚያሳይ ምስሎች፣ ቪዲዮዎች፣ ግራፎች፣ አንዳንድ ሶሻል ሚዲያ ፕላትፎርሞች የምናይበት ወይም የምንሰራበት ፖርታል እንዲያውም ፍሮም ዘ ስክራች ፍሮንት ፔጅ ላይ ተማሪዎች የተመዘገቡበት አንዳንድ ሰርቪሶች ሪኳየንትድ አስክሪፕሽን የምንጠይቅበት ፔጅ ስኩል ፖርታል ይሆናል ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። አይ ቲንክ ያግዛችኋል ብዬ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ቪዲዮ በዩቲዩብ ቻናላችን ስለምንለቀው ታች ላይ እንድታስቀምጡልን ለማለት እንፈልጋለን። ቴንክ ዩ